የእግዚአብሔር ሰላም ይብዛላችሁ። እንደምን ሰነበታችሁ? የመፍትሔ ለትውልድ አገልግሎት እየተከታተላችሁ ያላችሁ ወገኖች ሁሉ በሰሞኑ አብረን ስናይ የቆየነውን ግንኙነት በመንፈስ ቅዱስ ሲታደስ በሕይወታችን የሚሆነውን ነገር እሱን ዛሬ አብረን ማየታችንን እንቀጥላለን። ባለፈው ክፍለ ጊዜያችን አብረን እንዳየነው መንፈስ ቅዱስ በሕይወታችን ውስጥ ታድሶ ሲያደርግ ወይም ደግሞ ግንኙነታችን ከእግዚአብሔር ጋር ሲታደስ በሕይወታችን ውስጥ የሚሆነውን አንድ በጣም አስደናቂ የእግዚአብሔርን አመራር አይተናል። በመንፈስ ቅዱስ አማካኝነት ሕይወታችንን እግዚአብሔር ሲመራው የእግዚአብሔር አቅርቦት በሙሉ እንዴት እንደምናገኝ፣ የሚያስፈልገንን በሙሉ እንዴት እንደምናገኝ፣ ወደሚያስፈልገን ነገር በሙሉ እንዴት መንፈስ ቅዱስ ይዞን እንደሚሄድ በመዝሙር ምዕራፍ 23 ላይ በመዝሙረኛው ዳዊት ውስጥ እግዚአብሔር ሲመራው በሕይወት የሆነውን ነገር በሙሉ በዚህ ዘመን መንፈስ ቅዱስ ሕይወታችንን ሲቆጣጠረው በመንፈስ ቅዱስ ሙላት ውስጥ ስንኖር እግዚአብሔር በመንፈሱ እየመራን እንዴት የሚጠቅመንን የሚረባንን እግዚአብሔር ያዘጋጀልንን በረከት አንድ በአንድ እንደምናገኝ እሱን አብረን አይተናል። ዛሬ ደግሞ መንፈስ ቅዱስ ሕይወታችንን ሲቆጣጠረው ወይም ግንኙነታችን ከእግዚአብሔር ጋር በመንፈስ ቅዱስ አማካኝነት ሲታደስ መንፈስ ቅዱስ ምን አይነት ተግባር በሕይወታችን እንደሚያከናውን በሌላ ገጽታ ደግሞ ዛሬ አብረን እናያለን። እስኪ እንደተለመደው የእግዚአብሔርን ቃል ከመስማታችን በፊት እግዚአብሔር ቃሉን እንዲያስተምረን አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ ቃልህ እውነት ነው። ለዚህም ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርትን በቃልህ ቀድሳቸው ያለህ። ይህንን የምንሰማውን የምንቀበለውን ቃል የእውነት ቃል ነው ብለን ለሕይወታችን ገንዘብ አድርገን እንድንወስደው ጥበብንና ማስተዋልን እንድትሰጠን ቃልህን እንድትገልጥልን እንድታስተምረን በኢየሱስ ክርስቶስ ስም እንለምንሃለን። ቀሪውን ጊዜና ሰዓት ባርክልን። እናመሰግንሃለን። ከእኛ ጋር አሁን በኢየሱስ ክርስቶስ ስም። እግዚአብሔር በሕይወታችን ውስጥ በመንፈስ ቅዱስ አማካኝነት የሚሰራቸው ስራዎች እጅግ በጣም በርካታ ናቸው። በመንፈስ ቅዱስ አማካኝነት በሕይወታችን የሚሰሩ ስራዎች በርካታ ናቸው። ከነዛ ውስጥ ጥቂቶቹን አሁን እየተመካከርን ያለ ነው። እግዚአብሔርን የሚያስከብር ሕይወት ለመኖር እግዚአብሔርን በተገቢ መንገድ ለማምለክ የመንፈስ ቅዱስ ሚና የሚተካው ነገር በሕይወታችን ምንም የለም። ዛሬ ደግሞ አብረን የምናየው ነጥብ መንፈስ ቅዱስ ሕይወታችንን ሲቆጣጠረው ወይም ከእግዚአብሔር ጋር ያለን ግንኙነት ሲታደስ መንፈስ ቅዱስ እንዴት ወደ እውነት ሁሉ እንደሚመራን ዛሬ አብረን እናያለን። ዓለም በውሸት ተሞልታለች። ብዙ የሃይማኖት ተቋማት በውሸት ተሞልተዋል። ግን በትክክል የእግዚአብሔርን እውነት እንድናገኝ ያንን እውነት እንድንኖረው የሚረዳን መንፈስ ቅዱስ እንደሆነ ዛሬ ከእግዚአብሔር ቃል ላይ አብረን እናያለን። በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነትን መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አላቸው ደቀ መዛሙርትን ጌታችን ኢየሱስ ክርስቶስ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ዓለም በጣም ብዙ ውሸት አላት። ሰይጣን በጣም ብዙ ውሸት አለው። የውሸትም አባት ነው። የሰው ልጆች መንፈስ ቅዱስ ካልመራቸውና እውነትን ካልገለጠላቸው በጣም በብዙ አቅጣጫ ሰዎችን ከሕይወት መስመር የሚወስድ ውሸት በዓለም ሞልቶ ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የእውነት መንፈስ ነው፣ የሚመራችሁም ወደ እውነት ነው። ወደ እውነት ሁሉ ወደ የሚለው አቅጣጫን ነው የሚያሳየው። ዛሬ ሰዎች ወደ ተለያየ ነገር ይነዳሉ፣ ወደ ተለያየ ነገር ይመራሉ። መንፈስ ቅዱስ ግን ወደ እግዚአብሔር እውነትና ወደ እግዚአብሔር ብቻ ሰዎችን ይመራል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ በእውነትህ ቀድሳቸው ቃልህ እውነት ነው አለ። መንፈስ ቅዱስ የሚመራን እውነተኛ ወደ ሆነው ወደ እግዚአብሔር ቃል ነው፣ ወደ እግዚአብሔር ትእዛዝ ነው። የእግዚአብሔር ቃል እውነት ነው። እውነት ማለት የእግዚአብሔር ቃል ነው። እውነት ማለት ትክክለኛ ነገር፣ ስህተት የሌለበት፣ ውሸት ያልተቀላቀለበት ነገር ማለት ነው። የእግዚአብሔር ቃል ደግሞ እውነት ነው። መንፈስ ቅዱስ አማኞች
በሕይወታቸው ሲያነቅሱትና ትልቅ ስፍራ ሲሰጡት ወደ እግዚአብሔር እውነት ይመራቸዋል። ወደ ጸሎት፣ ወደ እውነተኛ አምልኮ፣ ወደ ኢየሱስ ሰዎችን የሚገፋ ሰዎች ይህን እውነት እንዲፈልጉ፣ ይህንን እውነት እንዲራቡ፣ ይህን እውነት እንዲጠሙ የሚያደርገው የእግዚአብሔር መንፈስ ብቻ ነው። በመዝሙር 42 ቁጥር 1 ላይ ኋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ነፍሴ ወደ አንተ ትናፍቃለች። ወደ የሚለውን ያዙልኝ። ኋላ ከውሃ ርቃ ነው የምትኖረው። ተራራ ላይ ነው የምትኖረው። ውሃ ሲጠማት እንዴት ወደ ውሃ እየሮጠች እንደምትመጣ በናሽናል ጂኦግራፊ አይታችሁ እንደሆነ እንደዛው ማለት ነው። ሰው እግዚአብሔርን እንዲጠማ፣ ሰው የእግዚአብሔርን ቃል እንዲጠማ እንዲፈልግ የሚያደርገው መንፈስ ቅዱስ ብቻ ነው። ሰዎች ጸሎት እንዲርባቸው፣ ሰዎች ጸሎት እንዲጠማቸው የሚያደርገው መንፈስ ቅዱስ ብቻ ነው። ዛሬ በብዙ አቅጣጫ ሰዎች የእግዚአብሔርን ቃል እንዲያጠኑ ምክር ይሰጣል፣ ግፊት ይደረጋል። ብዙ ሰዎች ግን የእግዚአብሔርን ቃል አያነቡም። ብዙ ሰዎች ግን የእግዚአብሔርን ቃል አያጠኑም። ብዙ ሰዎች ግን በትክክል የእግዚአብሔር ቃል ወደሚነገርበት ቦታ መሄድ አይፈልጉም። ብዙ ሰዎች መጽሐፍ ቅዱሳቸውን አያጠኑም። ብዙዎቻችን የእግዚአብሔር ቃል ጥማትና ረሃብ የለብንም። ምክንያቱ ምንድን ነው ቢባል በመንፈስ ቅዱስ ልባችን ሙሉ ስላልሆነ ነው። መንፈስ ቅዱስ ሕይወታችንን እየመራ ስለሌለ ነው። ሰው በመንፈስ ቅዱስ ሕይወቱ ከተቀጣጠለ የእግዚአብሔርን ቃል አለመጠማት አይችልም። ሰው በመንፈስ ቅዱስ ሕይወቱ ከተቀጣጠለ ሰው የእግዚአብሔርን ቃል አለመራብ አይችልም። ስለዚህ በእግዚአብሔር ቃል ለመራብ፣ የእግዚአብሔርን ቃል ለመጠማት መንፈስ ቅዱስ ሕይወታችንን ሊቆጣጠረው ይገባል። ንጉሥ ዳዊት በመዝሙር 51 ቁጥር 11 ላይ ከፊትህ አትጣለኝ፣ ቅዱሱንም መንፈስ አትውሰድብኝ አለ። መንፈስ ቅዱስ በዳዊት ሕይወት ውስጥ ከፍተኛ የሆነ ሚና እንዳለው ዳዊት ያውቃል። በኃጢአት በወደቀ ጊዜ ተናዟል በእግዚአብሔር ፊት ኃጢአቱ። ነገር ግን ምንድን ነው ያለው? ንግስናዬን አትውሰድብኝ አላለም። ጦር ሰራዊቴን አትውሰድብኝ አላለም። ሚስት ልጆቼን አትውሰድብኝ አላለም። ብር ወርቄን አትውሰድብኝ አላለም። ከቤተ መንግስት አታባረኝ አላለም። ቅዱሱን መንፈስን አትውሰድብኝ አለ። ለምን? በሕይወቱ ቁም ነገር ያየው፣ የአምላኩን ፊት እንዲጠማ እንዲራብ ያደረገው የእግዚአብሔርን ቃል ከብርና ከወርቅ ከማርና ከማር ወለላ ይልቅ ውድ ያደረገለት የእግዚአብሔር መንፈስ እንደሆነ ያውቃል። ከወርቅና ከከበረ ዕንቁ ይልቅ የተወደደ እንደሆነ፣ ከማርና ከማር ወለላ ይልቅ የጣፈጠ እንደሆነ፣ የሚናፍቅ የሚፈለግ እንደሆነ፣ የእግዚአብሔርን ፊት አጥብቆ እንዲፈልገው እንዲራብ ያደረገው የእግዚአብሔር መንፈስ እንደሆነ ስለሚያውቅ ቅዱሱ መንፈስህን አትውሰድብኛል። በጣም የተማጸነው የእግዚአብሔር መንፈስ እንዳይወሰድበት ነው። ዛሬ ሰዎች ከመንፈስ ቅዱስ ይልቅ በጣም ብዙ ነገር ነው የምንራበው። ያ የተራብነው ነገር ደግሞ ወደ ጥፋት፣ ወደ ኪሳራ፣ ወደ ጉስቁልና ነው የወሰደን። ወደ እግዚአብሔር ቃል፣ ወደ እግዚአብሔር ፊት፣ ወደ ጸሎት፣ ወደ አምልኮ፣ ወደ ቤተ ክርስቲያን የሚገፋን የሚወስደን፣ ያንንም እንድንራብ እንድንጠማ የሚያደርገን ግን የእግዚአብሔር መንፈስ ብቻ ነው። ስለዚህ መንፈስ ቅዱስ በሕይወታችን ውስጥ ያለው ሚና በጣም ከፍተኛ ነው። አንዱና ትልቁ በጣም ወሳኙ በሕይወታችን የእግዚአብሔርን እውነት እንድንፈልግ የሚያደርገው እሱ ስለሆነ ነው። በመንፈስ ቅዱስ አቅምና ጉልበት ካልሆነ በስተቀር የእግዚአብሔር ቃል ማንበብ፣ የእግዚአብሔርን ቃል መናፈቅ፣ የእግዚአብሔርን ቃል መጠማት አይቻልም። ማንበብ፣ ማጥናት፣ በሱ መኖር አይቻልም። እግዚአብሔርን የሚያስከብር ሕይወት ለመኖር የእግዚአብሔርን ቃል ልንጠማ፣ ልንራብ፣ ልንበላ፣ ልንጠጣ ይገባል። ይህን ደግሞ የሚያደርገው በዚህ ጉዳይ ላይ ደግሞ ትልቅ እገዛ የሚያደርግልን የእግዚአብሔር መንፈስ ብቻ ነው። ስለዚህ መንፈስ ቅዱስን በሕይወታችን ውስጥ ሁልጊዜ እንራበው፣ እንጠማው። ሁልጊዜ በመንፈስ ቅዱስ ሙላትና ቁጥጥር ስር ለመሆን በእግዚአብሔር ፊት እንትጋ። ክፍል 6ን ይህን ያክል ካየን ክፍል 7ን በሚቀጥለው አብረን እናያለን። በጥሞና ስለተከታተላችሁኝ አመሰግናለሁ። እግዚአብሔር